በብራዚል ዋና ከተማ ሪዮ ዲ ጄኔሮ ሳል ጎንሳሎ በተባለው ድሃዎች በሚበዙባት መንደር በጎርጎሮሳውያኑ አቆጣጠር በጁላይ 12 በ2000 ዓመተ ምህረት ተወለደ። የሪያል ማድሪዱ ኮከብ የሆነው ቪኒሺየስ ጁኒየር እግር ኳስን በመንደር ውስጥ መጫወት የጀመረው ቪኒ ገና በልጅነቱ በ6 ዓመቱ ነበር የመጀመሪያውን ብራዚል ውስጥ ካሉ ሀያል ክለቦች ውስጥ ከሆነው ከፍላሚንጎ ጋር ግንኙነት ያለውን የፌደራ አካዳሚን የተቀላቀለው። ቪኒሺየስ አካዳሚውን በተቀላቀለበት ወቅት የግራ መስመር ተከላካይ ተደርጎ ቢመዘገብም ወዲያውኑ ግን የቡድኑ አሰልጣኞች የቪኒን ያጨዋወት ስልት እንዳዩ ወደ አጥቂነት መዞር እንዳለበት ተማክረው ወሰኑ። ሙከራም አደረጉለት፣ ተሳካለት። ታዲያ በፌደራ አካዳሚ መጫወትን የቀጠለው ቪኒሺየስ ጁኒየር የወላጆቹ ቤት ከአካዳሚው በጣም ይርቅ ነበርና የእግር ኳስ ክለቡ አሰልጣኞችን ከሱ ትልቅ ተስፋ በማየታቸው በእግር ኳሱ በጣም መቀጠል እንዳለበት አምነው ያጎቱ ቤት ለአካዳሚው ቅርብ በመሆኑ ወደ አጎቱ ቤት እንዲሄድና ትሬኒንጉንም በደንብ እንዲሰራ አደረጉ። በዚህም ኳስ መጫወቱን የቀጠለው ቪኒሺየስ ጁኒየር ገና የ10 ዓመት ልጅ ሲሆነው ነበር የመጀመሪያውን የታዳጊዎች ኮንትራት ከብራዚሉ ፍላሚንጎ ጋር መፈራረም የቻለው። በዚህ የኮንትራት ፊርማ ቤተሰቦቹ የገንዘብ ድጋፍ ከፍላሚንጎ ክለብ ማግኘት ጀምረዋል። በዚህም ብራዚል ውስጥ ካሉ ሀያላን ክለቦች ውስጥ ለሆነው ለፍላሚንጎ መፈረሙን ያዩት ቤተሰቦቹ ልጃቸው በእግር ኳስ በደንብ መግባት እንዳለበት አምነው እሱን ለመርዳት ከምንጊዜውም በላይ አሁን ፍላጎት አደረባቸው። ምክንያቱም የእሱ የእግር ኳስ ችሎታ ገና ካሁኑ ለነሱ ምን እንዲያመጣላቸው እንደሆነ አይተዋልና። በዚህ የቀጠለው ቪኒሺየስ በ16 ዓመቱ ለብራዚል ከ17 ዓመት በታች ብሔራዊ ቡድን ለደቡብ አሜሪካ ሻምፒዮንሺፕ ቶርናመንት ለመጠራትም ቻለ። በውድድሩ ብራዚል የቶርናመንቱ አሸናፊ የነበረች ሲሆን የሳል ጎንሳሎ መንደር ተወላጅ የሆነው ቪኒሺየስም በውድድሩ ድንቅ ብቃቱን ያሳየ ሲሆን 7 ጎሎችን ለማስቆጠርም ችሏል። የውድድሩ ምርጥ ተጫዋች ተብሎ ለመመረጥ ችሏል። እስካሁን ድረስም በብራዚል ብሔራዊ ቡድን መጫወት ከጀመረ ጀምሮ ከዚህ በላይ ስኬትን ተቀዳጅቶ አያውቅም። በዚህም ታዳጊ ተጫዋቾችን በተለያዩ የዓለም ክፍሎች የሚመለከቱት የአውሮፓ ሀያላን ክለቦች አሁን ላይ የወደፊቱ ኔይማር የሚባለውን ቪኒሺየስ ጁኒየርን ለማስፈረም አይናቸውን ጣሉበት። በዚህም ከሁሉም ክለቦች በላይ የስፔኖቹ ሀያል ክለቦች ሪያል ማድሪድ እና የካታሎኒያው ባርሴሎና አይናቸው በባርሴሎና ላይ ጥለዋል። በዚህም የካታሎኒያው ክለብ ባርሴሎና ከሁሉም በተሻለ ቪኒ ጁኒየርን ለማስፈረም በጣም የቀረበና ፍላጎት ያሳየ ሲሆን 30 ሚሊዮን ዩሮ አቅርበዋል። ታዲያ የባርሴሎና ዋነኛ ተቀናቃኝ የሆነው ሪያል ማድሪድ በበኩሉ ኔይማር ላይ የሰሩትን ስህተት መድገም አልፈለጉም ነበርና ለብራዚሉ ክለብ 45 ሚሊዮን ዩሮ በማቅረብ ከፍላሜንጎ ጋር በኦገስት 10 2010 ዓመተ ምህረት ስምምነት ላይ ለመድረስም በቁ። ይሄ ቪኒሺየስ ጁኒየር የትራንስፈር ዋጋም በመላው ብራዚል ሕዝብ ዘንድ ትልቅ መነጋገሪያ ሆነ። ሚዲያዎች መነጋገሪያ ያደረጉት ምክንያቱም ቪኒ ከሪያል ማድሪድ ጋር ከመፈራረሙ ከ10 ቀን በፊት ለፍላሜንጎ ክለብ ለ20 ደቂቃ ብቻ ነበር መጫወት የቻለው። በዚህ የተጫዋቹ የሽያጭ ዋጋ ሪያል ማድሪድ ከ19 ዓመት በታች ለሆነ ተጫዋች ይህን ያክል በመክፈሉ የዓለም ሪከርድም ለመሆን ችሎ ነበር። ታዲያ ምንም እንኳን ሪያል ማድሪድ ተጫዋች መሆኑ ቢረጋገጥም ከ18 ዓመት በታች ነበርና በስፔን የሥራ ፈቃድ ባለማግኘቱ ኮንትራቱን እንደፈረመ ወደ ስፔን ሄዶ ሪያል ማድሪድ መቀላቀል አልቻለም ነበር። በዚህ ለቀጣዮቹ 2 ዓመታትም ለብራዚሉ ክለብ ፍላሚንጎ እየተጫወተ አሳለፈ። በዚህም ፊርማውን ከሪያል ማድሪድ ጋር ያኖረው ቪኒ ለፍላሚንጎ በተጫወተበት የመጀመሪያ ዓመት በውድድር ዓመቱ 37 ጨዋታዎች ላይ የተሰለፈ ቢሆንም በሚያሳዝን መልኩ ግን 4 ጎሎችንና 1 ለግብ የሚሆን ኳስ ነበር አቀባብሎ መስጠት የቻለው። ገና በወጣት እድሜው የዓለምን የዝውውር ዋጋ የሰበረው ቪኒ አሁን ላይ ወቀሳዎቹ ከበፊቱ በርትተውበታል። ምክንያቱም
በአመቱ ያሳዩ አቋምና የዝውውሩ ዋጋ ምንም የሚገናኝ አልነበረምና በብራዚል ሚዲያዎችም የሰላ ትችት እየተሰነዘረበት ያለው ቪኒ በደንብ መጫወት አይችልም፣ እንዲሁም ውሳኔ የመወሰን አቅሙ ደካማ ነውና ምንም ጥሩ አጨራረስ የሌለው ተጫዋች እየተባለም በብዙዎች ዘንድ መወቀሱን ቀጥሏል። በቀጣዩ ውድድር ዓመትም እንዲሁ በፍላሜንጎ ያሳለፈው ቪኒሺየስ በውድድር ዓመቱ በ32 ጨዋታዎች 10 ጎሎችን ማስቆጠር የቻለ ሲሆን 3 ለግብ የሚሆኑ ኳሶችን ለማቀበልም በቅቷል። በዚህም በሁለተኛው ዓመት በተጫወተባቸው ጨዋታዎች ሁሉ ድንቅ ብቃቱን ለማሳየት ችሏል። በመጨረሻ ቪኒሺየስ 18 ዓመት ስለሞላው የሁል ጊዜም ህልሙ የሆነውን የስፔኑን ኃያል ክለብ ሪያል ማድሪድን ለመቀላቀል ሙሉ ክራይቴሪያውን አሟላ። በመጨረሻም ህልሙን እውን ሆነ፣ ሪያል ማድሪድን ተቀላቀለ። ታዲያ ሪያል ማድሪድ እንደተቀላቀለ በቅድመ ውድድር የሪያል ማድሪድን ቢ ቡድን ተቀላቅሎ በመጫወት አሳለፈ። ከዚያም ከመስከረም ወር በኋላ የሪያል ማድሪድን ዋናውን ቡድን እንዲቀላቀል ሆነ። ለዋናው ቡድን በመጨረሻ ደቂቃዎች እየተቀየረ መጫወት ጀመረ። በኦክቶበር 31 የመጀመሪያውን የኮፓ ዲል ሬይ ጨዋታ የመጀመሪያ አሰላለፍ ውስጥ ገብቶ ለመጫወት ቻለ። በጨዋታው ሪያል ማድሪድ 4-1 ያሸነፈ ሲሆን ቪኒሺየስ በጨዋታው ላይ 2 ጎሎችን ከማስቆጠር በላይ 2 ለግብ የሚሆኑ ኳሶችንም ለቡድን አጋሮቹ አቀባብሎ ማቀበል ችሎ ነበር። ከ4 ቀናት በኋላ በስፔን ላሊጋ ከተቀያሪ ወንበር በመነሳት የመጀመሪያ ጎሉን ከሪያል ቫላዶሊድ ላይ ለማስቆጠርም ቻለ። በዚህም የሪያል ማድሪድ ቋሚ 11 ውስጥ ለመካተት ችሎም ነበር። በፌብራሪ ወርም ለብራዚል ብሔራዊ ቡድን ጥሪ ቀረበለት። ታዲያ የሪያል ማድሪድ ቋሚ 11 ውስጥ የገባው ቪኒሺየስ ጁኒየር በማርች 6 አያክስ አምስተርዳም ጋር በሻምፒየንስ ሊግ ባደረጉት ጨዋታ ቪኒ ከባድ የሆነ የጡንቻ ጉዳት አጋጠመው። በዚህም የውድድር ዓመቱ መጨረሻ በጉዳት አሳለፈ። ለ2020 የውድድር ዓመት አገግሞ ዝግጁ ሆነ። ታዲያ በጊዜው ፈረንሳዊው አሰልጣኝ ዚነዲን ዚዳን ሪያል ማድሪድን ለማሰልጠን በድጋሚ ወደ ማድሪድ የመጡ ሲሆን በቪኒሺየስ ብቃት ብዙም አያምኑም ነበርና 100 ሚሊዮን ዩሮ በማውጣት ኤደን ሃዛርድን ከቸልሲ ያስፈረሙ። በዚህም የቪኒሺየስ ቋሚ 11 ውስጥ መግባት አጣብቂኝ ውስጥ ገባ። በውድድር ዓመቱ ቪኒ ከባለፈው ዓመት አቋም ቢወርድም ከሃዛርድ ግን ይሻል ነበር። የማድሪድን ኃላፊዎች ጎትጉተው ሃዛርድን ያስፈረሙ ዚነዲን ዚዳን ትልቅ ትችት በሃዛርድ ጉዳይ እየደረሰባቸው ነበርና ሃዛርድ ጥሩ ባይሆን እንኳ የእሱን ጉብዝና ሌላው ሰው እንዲያይ ይፈልጉ ነበርና ጥሩ ባይሆን እንኳን ቪኒን ተቀማጭ አድርገው ሃዛርድን ያሰልፉት ነበር። ቪኒ ቀይረው ሲያስገቡ እንኳን ያለፈው ዓመት አቋሙ መድገም ለሱ ከባድ ሆኖበት ነበር። በዚህ የተነሳ የማድሪድ ደጋፊዎች ወቀሳቸውን በቪኒ ላይ መሰንዘር ጀመሩ። ሚዲያዎቹም እንዲሁ በውድድር ዓመቱ በ29 ጨዋታዎች 3 ጎሎችንና 1 ለግብ የሆነ ኳስ አቀባብሎ በማቀበል ዓመቱን አጠናቀቀ። የ2020-21 የውድድር ዓመትም ለቪኒ ካለፈው ዓመት ይበልጥ ከባድ ሆነበት። የቡድን አጋሩ በሆነው ካሪም ቤንዜማ ሳይቀር እሱ ከኛ ተቃራኒ ነው የሚጫወተው እና ኳስ ለሱ አትስጡት እስከመባልም ደርሶ ነበር። በወቅቱ ቪኒ ገና የ21 ዓመት ልጅ ነበርና ያ ማለት ከፍተኛ የሆነ የስነ ልቦና ጉዳት እንዲደርስበት አደረገው። በዓመቱ መጨረሻ ሪያል ማድሪድ ካለምንም ዋንጫ አጠናቀቀ። ደጋፊዎችም ወቀሳቸውን በቪኒ ላይ ያቀለጡት ምክንያቱም ትልቅ ተስፋ ጥለውበት ነበርና በ2021-22 የውድድር ዓመትም ሎስ ብላንኮቹ አዲስ አሰልጣኝ የሾሙ ሲሆን ካርሎ አንቸሎቲን በድጋሚ አሰልጣኝ አድርገው ሾመዋቸዋል። በቪኒ ላይ አዲስ የተቀየረ ነገር ያለ መሰለ። ምክንያቱም የቪኒ ጁኒየር ብቃት ከጊዜ ወደ ጊዜ እየጨመረ ነበርና ከጊዜ ወደ ጊዜ የሪያል ማድሪድ ምርጥ ተጫዋች ለመሆን የበቃው ቪኒሺየስ ጁኒየር በኮፓ አሜሪካ ውድድር ብራዚልን እንዲወክል ጥሪ ቀርቦለታል። ምንም እንኳ በፍጻሜው በአርጀንቲና 1-0 ተሸንፈው ዋንጫውን ቢያጡ
በ2021-22 የስፔን ላሊጋ በካርሎ አንቸሎቲ መሪነት ጥሩ ብቃትን ያሳየ ሲሆን የላሊጋውን ዋንጫና በሻምፒየንስ ሊጉም የእንግሊዝን ኃያል ክለብ ሊቨርፑልን በፍጻሜ 1-0 ሲያሸንፉ ቪኒ የማሸነፊያዋን ብቸኛ ግብ በማስቆጠር ላሊጋውና የሻምፒየንስ ሊጉን ክብር ከሪያል ማድሪድ ጋር መቀዳጀት ችሏል። በወቅቱም 22 ጎሎችን ማስቆጠር ሲችል 20 ለግብ የሆኑ ኳሶችን ለቡድን አጋሮቹ አቀባብሎ ለማቀበል ችሏል። ቪኒሺየስ ጁኒየር ጥሩ ብቃትን እያሳየ ያለው ቪኒ ምንም እንኳን በእግር ኳስ ጥሩ ብቃት ቢያሳይም በተቃራኒ ቡድኖች ግን በጣም የሚጠላም ተጫዋች ነው። ለዚህም ነው በተደጋጋሚ ጊዜ በቆዳ ቀለሙ የዘረኝነት ጥቃት የሚደርስበት። ታዲያ ለ2022 የኳታሩ የዓለም ዋንጫ በብራዚል ብሔራዊ ቡድን ውስጥም እንደ ወሳኝ ተጫዋች የተጠራ ሲሆን በግማሽ ፍጻሜው ብራዚል በአውሮፓዊቷ ሀገረ ክሮሺያ በመለያ ምት ተሸንፈው ለፍጻሜ ሳይደርሱ ቀርተዋል። በ2023-24 የውድድር ዓመት ቪኒ ጁኒየር የ7 ቁጥር ማሊያን ኤደን ሃዛርድ ሪያል ማድሪድን ሲለቅ የተረከበ ሲሆን በዛ ዓመትም የሪያል ማድሪድ 9 ቁጥር የሆነው ካሪም ቤንዜማ ማድሪድን ለቆ የሳውዲ ፕሮ ሊግን ክለብ አልሂላልን በመቀላቀሉ ቪኒሺየስ ጁኒየር ወሳኝ የማድሪድ ተጫዋች ለመሆን በቃ። በተከታታይ በ2024-25 በ2025-26 የውድድር ዘመኖችን በማድሪድ ቤት በጣም ጥሩ ብቃቱን ያሳየው ቪኒሺየስ ጁኒየር በማድሪድ ቤት የሚቆይ 1 ዓመት ውል ያለው ሲሆን በአሁኑ የቅድመ ውድድር ሰዓት ውሉን ለማራዘም ከሪያል ማድሪድ ጋር በክፍያ ጉዳይ ከስምምነት ለመድረስ አልቻለም። ስለዚህም ስሙ ከእንግሊዙ የሰሜን ለንደን ክለብ አርሰናል ጋር እየተያያዘ ሲሆን ቪኒ ጁኒየር ማድሪድን ለቆ የትኛውን ክለብ ይቀላቀላል ወይስ ደግሞ በሪያል ማድሪድ ይቆያል የሚለው ከወዲሁ የሚጠበቅ ጉዳይ ሆኗል።